እኔ ሰራሁትን ምግብ በላሽ በሚል ሰበብ የገዛ እህቷን የገደለችው ልጅ። ሁለት እህትማማቾች አሉ። አንዷ ስሟ ኒሃ ነው፣ አንዱ ደግሞ ስሟ ራንጂታ ነው። የሆነ ቀን ላይ ኒሃ ለራንጂታ ቤት ውስጥ ራት እንድትሰራ ታዛታለች። ራንጂታ ግን ፍቃደኛ አልነበረችም ራት ለመስራት። ኒሃ እሺ እሰራለሁኝ ግን አግዥኝ፣ አብረን እንስራ፣ አንቺ ከታትፊልኝ ምናምን ነገር ትላታለች። ራንጂታ ግን ፍቃደኛ አልነበረችም። ኖ ዛሬ እኔ ተራ አይደለም፣ አያገባኝም፣ ራስሽ ስሪ ትላታለች። ይህ ሰዓት ላይ ኒሃ በጣም ትናደድና ችግር የለውም እኔ እሰራለሁኝ ግን እኔ የሰራሁትን ምግብ እንዳትበይ ትላታለች። እሺ ትልና ራንጂታ ጥላት ወደ ክፍሏ ትሄዳለች። ኒሃ ራቱ ምግቡን ሰርታ ጨርሳ ምናምን ነገር እሷ እናቷ አባቷና ሆነው መብላት ይጀምራሉ። ይህ ሰዓት ላይ ራንጂታ ከክፍሏ ትወጣና በሳህን ለራሷ አድርጋ ሄዳ መብላት ትጀምራለች። ይህ ሰዓት ላይ እህትየው ትናደድና ቤተሰቦቿ እስኪተኙ ድረስ ትጠብቅና መኝታ ክፍሏ ገብታ በተኛችበት 2 ጊዜ በዘነዘና ጭንቅላቷን መታ ተገላታለች። ከዛ ምንም እንዳልተፈጠረ ወደ ክፍሏ ገብታ ትተኛለች። በነጋታው ጧት ላይ ለአባትየው ልጅህ ቁርስ እንድትበላ ከኛ ጋር ሂድና ቀስቅሳት ትለዋለች። አባትየው ሊቀሰቅሳት ወደ መኝታ ክፍሏ ሲገባ ክፍሏ ደም በደም ሆኖ ልጅቷ ሞታ ያገኛታል። የሰዓት ላይ አባትየው ይደነግጥና ለፖሊስ ይደውላል። ፖሊሶች ይመጣሉ፣ ምርመራ ይጀምራሉ። ብዙም ሳታለፋቸው ወዲያው እሷ እንደገደለቻት ትናገራለች ለፖሊሶች። ፍርድ ቤት ትቀርብና የእድሜ ልክ እስራት ይፈረድባታል።